እስከ ሞት ድረስም አልቀመጥም ብለው ተስለዋልና ቃላቸውን ለመፈጸም 18 ዓመት ያህል ቆመዋል። እኒህ አባት ሲበሉም ሲያንቀላፉም ግድግዳ ተጠግተው ነው። እግሮቻቸው እንደ ዝሆን እግር እስከሚሆን እንዲህ ተጋድለዋል። ለቻናላችን አዲስ ከሆኑ ያሉት ደበሎ ሚዲያ ላይ ነው። ደበሎ ሚዲያ የመጽሐፍ ቅዱስ አስደናቂ ታሪኮች፣ ዓለማችን ካሳለፈቻቸው አስገራሚ እውነታዎች እየመረጠን ወደ እናንተ የምናደርስበት ቻናል ነው። ቻናሉን ሰብስክራይብ ያደርጉ። ለርሶ ሰብስክራይብ ማድረግ ቀላል ነው፣ ለኛ ግን የዘራነውን ዘር ፍሬ እንድናይ ያደርገናል። ሌትና ቀን 500 ጊዜ አቡነ ዘበሰማያት ይጸልዩ ነበር። በ40 ቀን አንድ ጊዜ ብቻ እህል የሚቀምሱ በምድረ ግብፅ ተጋድሏቸውን የፈጸሙና ሙሉ ዘመናቸውን በበረሃ ታላቅ ጽሞና የፈጸሙ አባት ናቸው። ጻድቁ አባ ቡፋና በጣም የሚታወቁት ከማበጡ የተነሳ እጅግ ግዙፍ በነበረው እግራቸው ነው። ለመድኃኔዓለም ባላቸው ልዩ ፍቅር አልቀመጥም አልተኛም ብለው ለ18 ዓመታት በመቆማቸው ነው። ለዚህም መነሻ ምክንያት የሆናቸው አንድ ቀን እኔ ግን ከዚህ ዓለም የምለየው መቼ ነው ሲሉ ማሰባቸው ነው። በእርግጥ ይህንን ሐሳብ ብዙዎች ሊያስቡት ይችላሉ። ከዓለማዊ ሰው የሚሞትበትን ቀን ቢያውቅ አጭር ጊዜ ከሆነ ሽብር ጭንቀት ይበለዋል። ወዲህ ደግሞ ጊዜው ረጅም ቢሆን እንደ 7 ቀን በኖህ ዘመን እንደነበሩ ሰዎች ብዙ ልዝናናበት ኃጢአት ልስራበትና ንስሐ ገባበታለሁ ይላልና ነው። ቅዱስ አቡፋና ይህንን የረፍታቸውን ነገር ሲያስቡ ቅዱስ መልአክ ተገልጦ ተርፈ 10ቱ ወ8ቱ ወይም 18 ቀርቶሃል አላቸው። እርሳቸውም ጌታዬ 18 ምን ቢሉ ቢጠይቁም ሳይመልስላቸው ተሰወረ። በቅዱስ ቤተክርስቲያን ትውፊት መሰረት ሊቀ ነቢያት ቅዱስ ሙሴ የሞቱን ጊዜ ጠይቆ እጅግ መቸገሩን መጥቀሱ በራሱ በቂ ነው። ጌታ ዓርብ ቀን ትሞታለህ ብሎት ለ2 ዓመታት ዓርብ ሲገነዝ ሲፈታ ኑሯል። በመጨረሻም ዓርብ ቀን ድንገት መልአከ ሞት ወጥቶበታል። ስለዚህም በማቴዎስ ወንጌል ምዕራፍ 24 ቁጥር 44 ተዘጋጅታችሁ ኑሩ መባላችንን አስበን እንኖር ግድ ይለናል። ቅዱስ አቡፋና ከደቂቀ እስከ ኢዮቤልዩ ብዙ 18ቶች አሉና ግራ ተጋባ። እርሳቸው ግን 18 ቀን ይሁን ብለው ለጌታ ስለት ተሳሉ። ከስለታቸውም ከዚህ በኋላ አልቀመጥም የሚል ነው። እየጾሙ እየጸለዩ ለ18 ቀናት ቆሙ። ሞት አልመጣም። 18 ሱባኤ ይሆናል ብለው 18 ሱባኤ ወይም 126 ቀናትን ቆመው ጸለዩ። አሁንም ሞት አልመጣም። አይ 18 ወራት ሊሆን ይችላል ብለው ለ18 ወራት ወይም ለ1 ዓመት ከ6 ወር ቆመው በጸሎት ተጉ። አሁንም ግን ሞት የውሃ ሽታ ሆኖ ቀረ። ይሄን ጊዜ ግን ወደ ፈጣሪ ለመኑ። ጌታዬ ያልከኝ 18 ምንድነው አሉ። ቅዱስ መልአኩም መጥቶ አባ ቡፋና ሆይ የቀረ 18 ዓመት ነውና ጽና ብሏቸው ተሰወሩ። እስከ ሞት ድረስም አልቀመጥም ብለው ተስለዋልና ቃላቸውን ለመፈጸም 18 ዓመት ያህል ቆመዋል። ቅዱስ ገዳማዊ በቃላቸው የሚገኙ እውነተኛ ክርስቲያን ነበሩና ለ18 ዓመታት እንደተተከለ ምሰሶ ቆመው ጸለዩ፣ ጾሙ። ካህናት አባቶች እንዲህ ያሉትም ቅዱሳን ነው። ማዕበል ዓለም የማያናውፀው ብርቱ ምሰሶ ሆይ ምስጋና ይገባሃል የሚሏቸው ገዳማዊ ዕድሜ ዘመናቸውን ራሳቸውን ለፈጣሪያቸው አስገዝተው የኖሩ አባት ናቸው። እኒህ አባት ሲበሉም ሲያንቀላፉም ግድግዳ ተጠግተው ነው። እግሮቻቸው እንደ ዝሆን እግር እስከሚሆን እንዲህ ተጋድለዋል። በአንዲትም ዕለት ለደቀ መዛሙርቱ እነሆ ዓለም አለፈ አላቸው። በጠየቁት ጊዜም ንጉሥ ቴዎዶስዮስ ሞተ አለ። በአንዲትም ዕለት 300 የወርቅ ዲናር የያዘ እንግዳ በአንድ ቄስ ቤት አደረ። በተኛ ጊዜ ስለ ገንዘቡ ቄሱ ገደለውና ወስዶ ከአንድ መነኩሴ ደጅ ጣለው። ለቅዱስ አባ ቡፋናም በነገሩት ጊዜ ከሟቹ ላይ እንዲጥሉበት ቆቡን ሰጣቸው። ሲጥሉበትም ሟቹ ተነሳ። ስለ ገንዘቡ ቄሱ እንደገደለው ነገራቸው። እጅግም አደነቁ። በአንዲትም ዕለት አንድ ሰው ቡራኬ ሊቀበል ወደ እርሱ ሲመጣ ልጁ በጉዞ ላይ ሞተ። ልጁንም ተሸክሞ ወደ ቅዱስ አቡፋና ሄደ። በፊቱም ሰግዶ ተባርኮ ተመለሰ። ያን ጊዜም የሞተው ብላቴና ተነስቶ አባቱን ተከተለው። ከቆመ ጀምሮ 18 ዓመት በተፈጸመ ጊዜ እረፍቱን አውቆ ቅዱስ ቁርባን ተቀብሎ ወደ መኖሪያው ሄዶ ራሱን ዘንበል አድርጎ ነፍሱን በእግዚአብሔር እጅ ሰጠ። በረከቱም ከኛ ጋር ትኑር። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። ከኃይልክም ወስብሐት ወርዘዝ እስከ ለዓለም